ያንን መንገድ ነው ሀብታሙ በትክክል እውነት ቅድም ሱ ሲናገር ያለቅስ ነበር። ለምን ቁስሉ ነው እውነት ለመናገር ሀብታሙ ውስጥ ያለው ቁስል ነው። ማን ነው የሚያውቀው? ያንን የማያውቀው ማለት ነው። ሀብታሙ በምን መንገድ እየተጓዘ ነው ያለው? ኢትዮ 360 ኢትዮ 360 ሲቆም ሀብታሙን ዋጋ ነው እየከፈለ ያለው እሱ ያውቅም። ግን የዛሬ ቀን ምናልባት ያንን ሁሉ የመሰከረ ያን ሁሉ ነገር ያሳየን ነው ብዬ አስባለሁ። እንደው ለሌሎቹ እንደው ስድብን የተማሩት መነጣጥልን የተማሩትን ወደ አንድ መምጣት መመሰጋገልን መከባበርን ተምረን እንድንሄድ ያደረገን የሚመስለኝ የዛሬ ቀን ትልቅ ቀን ነው ብዬ ነው አስበውና ብአዴን ነው ኢህአዴግ ነው። መቼም አይጠሩም። በታጥባቸውም በኦሞም በምን ብዘፈዝፋቸው አይጠሩም። እኛ ደግሞ አልኖርም በዛ ውስጥ ጋዜጠኞች ነን። የሰራነው ንጹህ ስራችንን ስንሰራን የቆየ ነው። ከጀርባችን ቢፍቁን ያ ነው። አሁንም መሬት ላይ ሰሞኑን እኮ በግፍ የተለተለችው ልጅን እኮ ላየ ሰው እውነት እንዲህ አይነት ግፍ እኮ አታረግም። ኢትዮ 360 ልትዘጋ እኮ አትሽቀዳደምም። ይህንን ጭካኔ እያደረገ የሰብአዊ መብት ተሟጋች ጋዜጠኛ አይደለም ሆኖ ማያውቅም። ጋዜጠኛ ሆኖ ማያውቅም። የሰብአዊ መብት ተሟጋች ሆኖ ማያውቅም። እኔ አጠገቡ ቁጭ ብዬ የምሰራውን ሰው እያፈንታ የሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች የሚሆነው። ያ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። ያንን ሰምተን ገና ሀዘን የስንቱ ሀዘን እኮ አለ። የዚህ እች ልጅ እኮ አንድ ምሳሌ ናት፣ አንድ ማሳያ እኮ ናት። እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው እንዴ? አንድ ማሳያ ናት እኮ እች ልጅ። ይብላኝ ለዛች ለእናቷ፣ ለዛች ለድሃ እናቷ። ስለ እውነት ነው፣ ስለ እውነት ያሳዝናል። ስለ እውነት የደረስንበት ጊዜ አሁንም ምለው ያስረዘምኩት ይቅርታ ጠይቃለሁኝ። አሁንም ምለው የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያንን መንገድ ነው ሀብታሙ በትክክል እውነት ቅድም ሱ ሲናገር ያለቅስ ነበር። ለምን ቁስሉ ነው እውነት ለመናገር ሀብታሙ ውስጥ ያለው ቁስል ነው። ማን ነው የሚያውቀው? ያንን የማያውቀው ማለት ነው። ሀብታሙ በምን መንገድ እየተጓዘ ነው ያለው? ኢትዮ 360 ኢትዮ 360 ሲቆም ሀብታሙን ዋጋ ነው እየከፈለ ያለው እሱ ያውቅም። ግን የዛሬ ቀን ምናልባት ያንን ሁሉ የመሰከረ ያን ሁሉ ነገር ያሳየን ነው ብዬ አስባለሁ። እንደው ለሌሎቹ እንደው ስድብን የተማሩት መነጣጥልን የተማሩትን ወደ አንድ መምጣት መመሰጋገልን መከባበርን ተምረን እንድንሄድ ያደረገን የሚመስለኝ የዛሬ ቀን ትልቅ ቀን ነው ብዬ ነው አስበውና